በዚሁ መሰረት የመጀመሪያው ጥያቄ ለአባታችን ለአባ ገብረ ኪዳን በምንኖርበት ዘመንና ሀገር ምልክቶችን እናደርጋለን፣ ተአምራት እናሳያለን፣ ትንቢት እንናገራለን የሚሉ በስተዋል። እኛም ጋራ እኛ ቤተክርስቲያንም ውስጥ ማለት ነው እንዲህ አይነት ፍለጋ በምእመናንም በስቶ ይስተዋላል። በዚህም በርካታ ምእመናን ከሃይማኖት ወጥተዋል፣ ኑሯቸውም ተቃውሷል፣ እርስ በርስ መጋጨትም አለ፣ የቤተክርስቲያን አባቶችንም መዳፈር አለና ለዚህ ምን ይመክሩናል? ምን ያስተምሩናል? የቤተክርስቲያኒቱ ትምህርትና መልሱስ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ዋላችሁ? እግዚአብሔር የተመሰገነ ይሁን። ስለ ተአምር ስንናገር ተአምር መጀመሪያ እንደው የቃሉ ትርጉም ግዕዝ ነው፣ ምልክት ማለት ነው። ሶስት ነገሮችን ልናገር ስለዚህ ጉዳይ። ተአምር ፍጥረት ራሱ ተአምር ነው። የሰው ልጅ እግዚአብሔርን ለማመን ፍጥረትን ማየት በቂው ነው። ጠረጴዛ ካለ ሐናጺ አለ፣ ቤት ካለ ሐናጺ አለ፣ እርሻ ካለ ገበሬ አለ፣ ተማሪ ካለ መምህር አለ፣ ፍጥረት ካለ እግዚአብሔር አለ። ስለዚህ ጠቢቡ ሰሎሞን ምን አለ? በፍጥረታት ውበት የፈጣሪ ውበት ይታወቃል ይላል መጽሐፈ ጥበብ ምዕራፍ 13 ቁጥር 1 ላይ። እያንዳንዱ ፍጥረት ስለ እግዚአብሔር ይመሰክራል። የሰው ልጅ ለማመን ተአምር መፈለግ የለበትም። ሌላው ቀርቶ አንዲት ጠጠር ወደ ውሃ በወረውር ትጠልቃለች። ነገር ግን ይሄ ሁሉ ምድር ይሄ ሁሉ ፍጥረት ከነጓዙ በውሃ ላይ ተንጠልጥሎ የተቀመጠ ነው። እግዚአብሔር ለመኖሩ ይህ ምስክር ነው። ሳይንሱም 3/4ኛው የመሬት ክፍል ውሃ ነው ይላል። መንፈሳዊውም ደግሞ ዘአጽንዐ ለምድር በማይ ምድርን በውሃ ላይ ያጸና ይላል። ምድር በውሃ ላይ ጸንቶ መኖር እንዴት ሊሆን ይችላል? አንዲት ጠጠር መስጠም ከቻለች ይሄ ሁሉ እንዴት ሊጸና ቻለ? ስለዚህ ፍጥረት ሌላ ቦታ ሳንሄድ የሰው ልጅ ፍጥረቱ ራሱ እግዚአብሔር ለመኖሩ ምስክር ነው። ሌላውን ነገር እንኳን ብትተውት ከጽንስ ጀምሮ ብታዩት እያንዳንዱ ነገር ብታዩት እግዚአብሔር እንዳለ ይመሰክራል። ስለዚህ ተአምር ለሃይማኖት ለሚያምን ሰው አስፈላጊ አይደለም። በዚህ መመሪያነት የሚሄድ ሰው ይወድቃል። ፍጥረታት ምልክት ስለሆኑ ማለት ነው። ፍጥረታት ምልክት ስለሆኑ አሁን ከሰው ልጅ ስንሄድ ባልና ሚስት እንኳን ወንድ ሴትን እንዲወድ ሴት ወንድን እንዲወድ ያደረገ ማን ነው ቢባል ተፈጥሮ ይባላል። ተፈጥሮስ ምን ከየት መጣ ሲባል እግዚአብሔር ነው። ከጽንሱ ሳንሄድ ትዳር እንኳን እንዲኖር ያደረገ ኃይል ሕያው እግዚአብሔር ነው። ተጋብተው ከአባት ዘር ከእናት ደም ተከፍሎ ብጽብጽ የነበረውን ውሃ ጥፍር፣ እጅ፣ አይን፣ ጆሮ እንዲመጣ እናንተ የተማራችሁት ነገር አለ። በዚህ በባዮሎጂ ማለት ነው። ጽንሱ ተገናኝቶ ፈርትላይዝ ሆኖ ወዘተልፈ የሚባል ነገር አለ። እንደዚያ ሆኖ ጽንሱ ተፈጠረ። ይሁን ግን እንደዚያ እንዲሆን ያደረገው ምንድነው? ማህፀኑስ እንዴት ያ ለጽንስነት የበቃው አካል ምን አመረተው? ሆርሞኑንስ ማን አስገኘው? ተፈጥሮስ የማን ነው? የግድ እግዚአብሔር አለ። እግዚአብሔር የሚመግበው ፍጥረት ነው። ይሄ ጥፍር ከየት የመጣ ነው? ይሄ ሁሉ አካል ከየት መጣ? ሁለቱ ቢገናኙ የሚሰራ ረቂቅ እጅ አለ። እንከርሰ እመይ አንተ አምላኬ ያለ ዳዊት ለዚህ ነው ከእናቴ ማህፀን ጀምሮ አቤቱ አንተ አምላኬ ነህ ብሎ የተነገረው። የሰው ልጅ በጠባብ ቤት ውስጥ ብንዘጋው ጭንቅ ይለዋል፣ እስትንፋስ ያጥረዋል። ጽንስ ግን በጠባብ ማህፀን ውስጥ ተመችቶት ይኖራል። ያ ሕያው የእግዚአብሔር ሥራ ነው። ሕፃን ልጅ ከተወለደ በኋላ በርበሬውን፣ ጠላውን፣ አራቂውን እንደተወለደ በአፉ ብንግተው ትን ይለዋል። ወደሱ እንዳይሄድ የሚገባውን ብቻ እንዲመገብ የሚያደርግ ሕያው እግዚአብሔር ስላለ ነው። ሲወለድ ከእናቱ የሚፈሰው ደም በዓይኑ በአፍንጫው ገብቶ እንዳይገለው የሚጠብቅ ሕያው እግዚአብሔር ነው። ከተወለደ በኋላ ልጁ እንኳን ጡት ሲሰጠው ምንድነው የሚያደርገው? ጡት እናቱ ታጎርሰዋለች። መመጥመጥ እንዳለበት ግን በቋንቋ እንዳንነግረው ቋንቋ አይለይም። ያንን የሚያደርግ ሕያው እግዚአብሔር ነው። የሰው ልጅ ተመልከቱ። እንኳንስ የሰው ልጅ እጽዋትን ዘርታችሁ ጤፍ ዘርታችሁ ቁጭ ይሄ ጤፍ በቅሎ ሲያድግ ትክ ብዬ ማየት አለብኝ ብትሉ
አይናችሁ ይፈርጣል እንጂ ሲያድግ አይታያችሁም። አድጎ ብቻ ነው የምታገኙት። ልጆቻችሁ አሁን ሲያድጉ አንገታቸው መዘዝ ሲል አይታችሁ ታውቃላችሁ? ሲያድጉ አታዩም፣ አድገው ግን ታገኛላችሁ። የማናየው በስራው የሚታይ ቅዱስ እግዚአብሔር አለ ማለት ነው። ፍጥረታትን ማየት እግዚአብሔር ለመኖር ምስክር ነው። ሁለተኛ እንደው ላምጣው ወደ ሐዲስ ኪዳን ሳመጣው ለማመን ምልክቱ ቅድስት ድንግል ማርያም ናት። ኤራቅሊስ በሃይማኖተ አበው እንዲህ ብሎ ይናገራል። ታምር ምንድን ነው? ባህርን የከፈለ የሙሴ በትር ነው ወይስ ገሃነመ እሳትን ከፍሎ ያሻገረ መስቀል ነው? መና ያወረደ ደመና ነው ወይስ ደግሞ ህብስተ ሕይወት ክርስቶስን በድንግልና የወለደች ድንግል ማርያም ናት? ማን ይበልጣል? አንተ አይሁዳዊ እስኪ ንገረኝ። ተገሰጽ እምዝንቱ ታምር ወስግድ ለዘ ተሰቅለ። የድንግል ማርያምን ምልክትነት ተመልከትና ይልቅ ስለተሰቀለው አምላክ ስገድ ይላል። ምልክት ከድንግል ማርያም በላይ ለዚህ ዓለም አይሰጠውም። አመንዝራ ትውልድ ሆኖ ከመቅረት በስተቀር ለማመን ከድንግል ማርያም በላይ ምልክት አያሻንም፣ አያስፈልገንም፣ ብንፈልግም አይሰጠንም። ድንግልና አለመለወጡ ለአምላክነቱ ምስክር ነው። ብቻዋን እናት መሆኑ ለብቻው አባቱ ለአብ ምስክር ናት። አንድነት ሶስትነት የተገለጠባት የሃይማኖት መስታወት እሷው ናት። አካላዊ ቃል በሕቱም ድንግልናዋ የተቀረጸባት ፍጽምት የሃይማኖት ሰሌዳ ድንግል ማርያም ናት። ከሷ በላይ ምልክት አይሰጥም። እንደታተመችም ጸነሰችው፣ እንደታተመች ወለደችው፣ እንደታተመች ትኖራለች። ቅድመ ዓለም አምላክ፣ ማዕከለ ዓለም አምላክ፣ ድኅረ ዓለም አምላክ ለሆነው ለልጇ የማይለወጠው ሕያው ባህሪ መለኮታዊ ክብር ምስክር እንድትሆን ነው። ወሶበይ ኮነ ሰባ ክሉል ውእቱ በስብሐት መለኮታዊት ይላል ቅዱስ ቄርሎስ። ምንም እንኳን ሰው ቢሆን ባህሪ መለኮቱን ባህሪ መለኮቱ ክብሩ ሳይነጠል ከመንበሩ ሳይጎል ሰው የሆነ ነው ብሎ ይናገራል። ስለዚህ ለማመን ድንግል ማርያም ምስክር ናት። ከዚህ በላይ ምልክት የሚፈልግ ሰው አመንዝራ ነው። አመንዝራ ማለት ከሚስት ውጭ ከባል ውጭ የሚሄድ ብቻ አይደለም። የተሰጠው ምልክት ትቶ ሌላ ምልክት የሚፈልግ ሰው ዘማዊ ይባላል። ስለዚህ መስቀል ምልክት ነው። መቃብር፣ የክርስቶስ መቃብር ምልክት ነው። እነዚህ ሁሉ ምልክቶች ናቸው። ከዚህ ውጭ ግን ምልክት ቢፈልግ ሰው አመንዝራ ይባላል። ከዚህ በተረፈ ታምር የሚደረገው ሃይማኖት ለሌለው ሰው ነው። ሶስተኛ የምነግራችሁ ሃይማኖት ለሌለው ሰው ታምር ይደረግለታል። እንዴት? ለምሳሌ አንድ ሰው ልጁን ዳረ። ቀለል ለማድረግ ልጁን ሲድር ባለቤቱን ለውድ ባለቤቴ ለወይዘሮ ገሊት ልጄን ስለምድረው መተሽ ዛሬ እንድትጫወት ብሎ ደብዳቤ ይጽፍላታል? ለምንድን ነው የማይጽፍላት? ንገሩኝ እንጂ ባለቤቱ ስለሆነች አይደለም? ባለቤቱ የልጁ እናት ስለሆነች። ስለዚህ ተመልከቱ፣ ክርስቶስን አባቴ ብሎ ስጋውን ለሚበላ ሰው ደብዳቤ ጻፍልኝ ማለት ነው። ታምር ማለት ታምር ይደረግልኝ ማለት ኦርቶዶክሳዊ ሰው ታምር ይደረግልኝ ማለቱ ስለ ክርስቶስ ደብዳቤ ጠርታችሁ ንገሩኝ፣ ቤተሰብ አይደለሁም ማለት ነው። አሁን ለአንድ ሰው ይሄ አባት ስሙ ገሌ ይባላል ተብሎ ይነገራል? ስጋውን ለበላ ሰው በልቡናችን አድሮ ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ያለን አምላክ በዳሪ ልይ ማለት ምን ማለት ነው? በልቡናችሁ አድሬ አለው ያለውን ውጭ ላይ መፈለግ ልጅነት ሳይሆን ከልጅነት መውጣት ዲቃላነትም። ስለዚህ ቤተሰብ ነን፣ እናንተማ ከኔ ጋር ናችሁ ብሎናል። ስጋውን በልተናል፣ ደሙን ጠጥተናል። ክርስቶስ ለኛ እንደ አዲስ አይሰበክልንም፣ ታምርም አያስፈልገንም። ፈውስም የክርስቲያን ዋጋው አይደለም። ስጋዬን የበላ ደሜን የጠጣ ምንድነው ያለው? የዘላለም ሕይወት አለው ካለ በኋላ ምንድነው ያለው? ወበዳህሪት ዕለት አነሰው፣ እኔም በመጨረሻው ሰዓት ምን እለዋለሁ ነው ያለው? አነሳዋለሁ ነው። የክርስቲያን ዋጋው የመጨረሻው ሰዓት ነው። ፈውስ ለምን ሊደረግለት ይችላል? ጠግቦ ከሆነ እስከሚሰላ ድረስ እስከሚለሰልስ ድረስ የበሽታው ጊዜ ሊረዝም ይችላል። ዋጋ እንዲያገኝበት በሽታ ይሰጠቀዋል። ወሶበ አሐምም ሶቢሃ እጸን አይደል ያለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ስታመም እበረታለሁ ነው ያለ ቅዱስ ጳውሎስ። ባስልዮስ ዘቂሳርያ ይህን ወስዶ ድውዩ ጳውሎስ ድውያንን ይፈውሳል። እየታመመ ይፈውሳል፣ እየሞተ ሙት ያነሳል። ለክርስቲያን ደዌና መከራ ብርታቱ ነው። ክርስቲያን ማለት የቃሉ ትርጉም ምንድነው? ባጭሩ ሲፈታ እንደ ክርስቶስ ማለት ነው። እስኪ እንደ ክርስቶስ በሉ።
እና ክርስቶስ ምን እያለ እየታመመ አይደለም የኖረው? እየተሰደደ አይደለም የኖረው? እየተራቆተ አይደለም? ምልክት ታምር ከፈለጋችሁ እንደ ክርስቶስ መጋደል ነው። የክርስቶስ የመሆናችን ምልክት መታመም። ታምር ይሏችኋል ገርል ነው። ታምር ይሏችኋል ምናኔ ነው። ታምር ይሏችኋል ገርል ጽሪት ናት። የነጻ ሕሊና ነው። ራስን በጾም በጸሎት መወሰን ነው። ልጓም ለስጋ ማበጀት ነው። ራስን መግዛት። ክርስቲያን የክርስቶስ ምልክት ነው። የክርስቶስ ታምር ምንድነው ካላችሁኝ ክርስቲያን ነው። ክርስቲያንን ማየት የክርስቶስ ምልክት ነው። ብርሃናችሁ በሰው ፊት ይብራ አይደለም ያለን? ያ ብርሃናችሁ ምንድነው? እኛ ስንታይ እነሱ ያማሩ አምላካቸው ምን ያምር እንድንባል። ስለዚህ የሰው ልጅ ምልክቱ ራሱ ክርስትናው ስለ እግዚአብሔር ምስክር ይሆናል ማለት ነው። ሕይወቱ ነው ምስክር የሚሆነው። ስለዚህ በሽታ ፈውስ እንዲሁም ምድራዊ ዋጋ የሚፈልግ ሰው ቅዱስ ጳውሎስ እንዲህ ብሏል፣ ክርስቶስን ለምድራዊ ሕይወት የምንፈልገው ከሆነ ከሰው የባስን ድሆች እኛ ነን ብሎ ተናግሯል። ከሰው የባሰ ድሃ ማለት ክርስቶስን ለምድራዊ ሕይወት የሚፈልግ ሰው ነው። እንዲሁ ባጭሩ ልንገራችሁ፣ ዘላለማዊ ሕመማችን የደመሰሰ ክርስቶስ የራስ ፍልጠት የሆድ ቁርጠት በመፈወስ ይታማል? አይታመም። ለጥቅም ብቻ ነው የሚያደርገው። ክርስቶስ ጥቅም የሌለው መከራ አያመጣም። በዚህ እርግጠኞቹ ነው። ስለዚህ ታምር ለሐዲስ ኪዳን ስጋውን መብላታችን ደሙን መጠጣታችን፣ ከውሃ ተጠምቀን ከሥላሴ ማኅፀን መወለዳችን፣ በምናየው ውሃ እየተጠመቅን የማናየው ልደት ማግኘታችን፣ የምናየው ህብስት ቀርቦ የረቂቅ በርቀት ወይም ደግሞ በረቂቅ ስልጣን ስጋውን ደሙን መቀበላችን፣ ፈርሰን በስብሰን እንደምንነሳ መጻፉ ሃይማኖት ራሱ ተአምር ነው። ለዚህ ነው ስለዚህ ምልክት ምንድነው ካላችሁት ቅዱስ ቄርሎስ ሃይማኖት ያክል እንተ አልባቲ ጥልቀት ወእምነት በቅድስት ድንግል ከመወላዲት አምላክ ይእቲ። ለማመን ሃይማኖት ጥርጥር የሌለባት ሃይማኖት ራሷ ምልክት ናት። ድንግል ማርያም ወላዲት አምላክ እንደሆነች ማመን እርሱ በቂ ነው ብሏል ቅዱስ ቄርሎስ። ሰላም እንፈልጋለን። ሰላም ቶሎ እንዳይቀርብልን ግን እኛው እናርቀዋለን። 40 ዓመት 40 ቀን ሊገቡባትን የነበረችውን ከነዓን ልባቸውን አደንድነው ዝሙት ቢሰሩ ጣዖት ቢያመልኩ 40 ዓመት እንዲፈጅባቸው አድርጓል። የክፋት ዘመኑ፣ የጦርነት ዘመኑ፣ የሽብር ዘመኑ፣ የዘረኝነት ዘመኑ የሚርቀው በእኛው ከእግዚአብሔር መራቅ ምክንያት ነው። 490 ዓመት በባርነት እንዲገዙ ያደረጋቸው የክፋታቸው መራቅ ነው። በጎውን ለማቅረብ ክፉውን ለማራቅ ድርሻው የራሳችን ነው። ለዚህ ነው ጌታ መንግሥተ ሰማያት በመካከላችሁ ናት ያለ ሉቃስ ምዕራፍ 17 ቁጥር 21 ላይ። መንግሥተ ሰማያት በዚያ ማዶ አይደለችም፣ ወይም ወዲህ ማዶ አይደለችም፣ ወይም ከምድር በታች ወይም ከመሬት በላይ አይደለችም። መንግሥተ ሰማያት እጃችሁ ላይ ናት ነው። እጃችሁ ላይ ናት። ሰላምን ማምጣት የምትችለው ሰላማዊ ስትሆን ነው። ሰላም ክርስቶስ ያደረበት ሰላምን ያመጣል። ሕዝብ ከሕዝብ ጦርነት ይገጥማል። መንግስት ከመንግስት ጦርነት ይገጥማል። ቅዱስ ዮሐንስ አፈወርቅ እንደሚለው ፊልጵስዩስን በተረጎመበት ድርሳኑ እንደሚለው ግን ሕዝብ ከሕዝብ ከሚገጥመው መንግስት ከመንግስት ከሚገጥመው ጦርነት ሰው ከራሱ ጋር የሚያደርገው ይብሳል። ሰው ከራሱ ጋር ሲታረቅ ከእግዚአብሔር ጋር ይታረቃል። ከእግዚአብሔር ጋር ሲታረቅ አገር ሰላም የምትሆነው ከግለሰብ ሰላም ሲጀምር ነው። በዚህ መሰረት ስንጓዝ በጎውን እናቀርበዋለን፣ ክፉን እናርቀዋለን። ወደ ትርጉሙ ደግሞ ስንሄድ ሎሚ የሚለው ቃል የሎሚን ጠባይ ስታዩት ሎሚ ላዩ ጥቁር ነው፣ መራራ ነው፣ ውስጡ ግን ነጭ ነው። ጠባዩ ይሄ ነው። ቅርፍቱ መራራ ነው። የተረጎመው ደግሞ የኤርምያሱን አምጥቶ ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 86 ላይ ተርጉሞታል አምጥቶ። ሎሚ ቅርፍቱ መራራ ነው፣ መልኩ ጥቁር ነው፣ ውስጡ ግን ነጭ ነው። ሲበሉትም ይጣፍጣል፣ ደዌንም ያርቃል፣ ተዋሳያንን ይገላል። እነዚህም ይገላል። ስለዚህ ሎሚ ቅርፍቱ መራራ መሆኑን አትዘንጋ ይላል። ከማሁም ነው ይላል እለ ይፈቅዱ ይርብው ትሩፋተ። በሃይማኖት ተመስርቼ ትሩፋትን አፍርቼ በክርስቶስ አምኜ እግዚአብሔር አባቴ፣ ኦርቶዶክስ ተዋሕዶ ሃይማኖቴ፣ ድንግል ማርያም እናቴ፣ መንግሥተ ሰማያት ርስቴ መኖር ብለው መኖር የሚፈልጉ ሁሉ ኑሯቸው እንደ ሎሚ ነው ይላል ቅዱስ ሳዊሮስ። እንደ ሎሚ ሆነው የሚኖሩ የመንግሥተ ሰማያት ልጆች ይሆናሉ።
ሎሚ የተባለች ምንድናት ነው? ሎሚ የተባለ መንግሥተ ሰማያት ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ነው። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል? ሎሚ ይመስላል። ሎሚ ቅርፍቱ መራራ ሆኖ ውስጡ የሚጣፍጥ ነገር እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ መራራ ነው። ለእኛ ግን የሚጣፍጥ ድህነት ሰጥቶናል። በመራራ መከራ ውስጥ እርሱ ከሰማይ ሲወርድ እኛን በሰማይ መንግሥቱ ለመቀመጥ አብቅቶናል። የእግዚአብሔር ልጅ የሰው ልጅ በሆነ ጊዜ የሰው ልጅ የእግዚአብሔር ልጅ ለመሆን በቅቷል። እግዚአብሔር ሰው ለመሆን ሲሆን ሰው እግዚአብሔር ለመሆን አረገ ማለት ነው። እግዚአብሔር ሰው ለመሆን ወረደ፣ ሰው እግዚአብሔር ለመሆን አረገ። ክርስቶስ ሲሆን ከሰማያት ወረደ እንላለን። ሰማያት የተባሉ ምንድን ናቸው? ሰማይን ጥሎት አልመጣም። በመጽሐፈ ባሕሪ ሊቃውንቱ እንዳስቀመጡት እግዚአብሔር ከሰማይ ወረደ ማለት ሰማይን ጥሎ መጥቷል ማለት አይደለም። ሰማያት የተባሉ ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ ልዕልናው፣ እበዩ እነዚህ ናቸው። ከነዚህ በትሕትና ወረደ ነው። ከምልአት ወረደ። ከምልአት ወርዶ በውሱንነት ሲገለጥ ውስን የነበረው ስጋ ምልአትን ገንዘቡ አደረገ። ረቂቅ መለኮት በግዘፍ ሲገለጥ ይዳሰስ የነበረው ስጋ በርቀት ገንዘብ አደረገ። ልዑል የነበረው አምላክ በትሑት ስጋ፣ በድሃ ስጋ፣ በነዳይ ስጋ ሲገለጥ ነዳይ የነበረ ስጋ ባዕል መለኮትን ገንዘቡ አደረገ። ልዑል መለኮትን ገንዘቡ አደረገ። መለኮትነትን ገንዘቡ አደረገ። መንግስቱ ዘላለም አካላዊ ቃል ክርስቶስ ትሑት ስጋን አጋንንት ይገዙት፣ ይረግጡት፣ ይጫወቱበት የነበረ ስጋን ሲለብስ አጋንንት ይረግጡት የነበረው ስጋ ደግሞ አጋንንትን የሚረግጥ ለመሆን በቃ ማለት ነው። በዚህ ልዕልና ነው ክርስቶስ ጌታችን ኢየሱስ ክርስቶስ ሰውን ነፃ ያደረገው ማለት ነው። ከልዕልና ወደ ትሕትና፣ ከእበይ ወደ ንዴት ወይም ወደ ትሕትና ዝቅ ብሎ ትሑታንህ በትሕትናሁ አለ። የተዋረዱትን ተዋርዶ ዝቅ ያሉትን ዝቅ ብሎ ነፃ ወጣቸው ይላል። ይሄ ነው ሎሚ የሚባለው ማለት ነው። በማቴዎስ ወንጌል ምዕራፍ 13 ቁጥር 44 እንዲህ የሚል ቃል አለ። መንግሥተ ሰማያት በእርሻ ውስጥ የተዳፈነ የወርቅ መዝገብን ትመስላለች ይላል። በእርሻ ውስጥ የተዳፈነ የወርቅ መዝገብ በመራራው ሎሚ ውስጥ የሚጣፍጥና ነጭ ጻዕዳ የሆነ መጣፈጥ እንዳለ ሁሉ በመከራ ውስጥ የተጠቀለለ ደስታ አለ ማለት ነው። በመከራ ውስጥ የተጠቀለለ ደስታ አለ። እንዲሁ በእርሻ ውስጥ ወርቅ ተዳፍኖ በተናቀው ጭቃ ውስጥ የከበረ ወርቅ ተዳፍኖ እንደሚገኝ የመንግሥተ ሰማያት ወርቅነት በመከራ አፈር ውስጥ ተዳፍና ትገኛለች። ትቢያውን አራግፎ ቆፍሮ መውሰድ የራስ ድርሻ ነው። ታዲያ ማን ነው? አፈር የተባለ ይህ ዓለም ነው ይላል። አንድ ሰውም ነበረ። መንግሥተ ሰማያት በእርሻ ውስጥ የተዳፈነች ወርቅን ትመስላለች። አንድ ሰውም አለ ያለውን ሀብት ሁሉ ሽጦ ያችን እርሻ ገዛ። እንዴት ሲባል የእሱ ሀብት ተጠራቅሞ ያችን ወርቅ ስለማያክል በውስጧ የተቀበረውን ስለሚያውቅ ያለውን ሀብት ሽጦ ያችን እርሻ ገዛ ይላል። እስኪ ሁላችሁም በውስጧ የተቀበረውን ስለሚያውቅ በሉ። ምን ስለሚል? ስለሚያውቅ ያለውን ሁሉ ሽጦ ማን ገዛ? ምን ገዛ አልኳችሁ? እርሻ በሉ እንጂ። ስንቱን ሽጦ? ያለውን ሁሉ ሽጦ ገዛ። ይህንን ሊቃውንት ይተረጉሙታል። ምንድን ነው ሲባል እርሻ የተባለ ይህ ዓለም ነው ይላል። ወርቅ የተባለ አዳም ነው። ያለውን ሁሉ ሽጦ የገዛው ክርስቶስ ነው ይላል። ያለው ሁሉ ሽጦ የገዛው ክርስቶስ ነው። ይህ ዓለም እርሻ ነው፣ ያዳፍናል። በብዙ ነገር አዳፍኖ ኑሮ፣ ፖለቲካው፣ ፍልስፍናው፣ ዝሙቱ፣ ድንቁርናው፣ ጥንቆላው፣ የሌለ ዘረኝነቱ ይህ ሁሉ የሚያዳፍን ትቢያ ነው። በዚህ የተዳፈነ ግን ወርቅ አለ ነው።
ሰው ነው። ያለው ንብረት ሁሉ ከዚያ ወርቅ እንደማይስተካከል አወቀ ማለት እግዚአብሔር ከፈጠረው ፍጥረት ሁሉ እንደ ሰው አድርጎ የሚወደው የለውም ማለት ነው። እግዚአብሔር የሞተው ለሰው ነው። ሰው የሰው ዋጋው ስንት ብር ነው አይባልም። የሰው ዋጋው ይሄ ሰማይ ነው አይበቃውም አይደለም። የሰው ዋጋው በምድር 7 አህጉር አለ እንደምትሉት እናንተ በዚህ በጂኦግራፊ ነው በመልክዓ ምድር በሚባለው 7ቱ አህጉር ሁሉ ለአንድ ሰው ለመላ አካሉ ሳይሆን ለአንዲት ጠጉር እንኳን መጠን አይሆንም። ከዋክብት ተደምረው ጨረቃም ተጨምራ ፀሐይም ተጨምራ ለአንድ ሰው ለአንድ ጠጉሩ ክብር አይመጥኑም። መላእክት ተሰብስበው ከዝናብ ነጠብጣብ የሚበዙ መላእክት ተሰብስበው ለአንድ ሰው ለአንዲት ጠጉሩ የክብር መጠን ዋጋ አይሆኑም። የሰው ዋጋው እግዚአብሔር ነው። ስለዚህ ሰው የተገዛው በእግዚአብሔር ደም ነው። የተከፈለለት የመላክ አካል አይደለም፣ የሰማይ ደም አይደለም፣ የምድር ደም አይደለም፣ ወይም ወርቅ አይደለም። ለሰው የተከፈለው የእግዚአብሔር ደም ነው። ሰውን የዚህን ያህል ክብሩን ታውቃላችሁ? አሁን የሰው ክብር እኮ ቢገባን እንዴት ጥሩ ነበር እውነቱ። ሰው መግደል ሽንኩርት ከመክተፍ የቀለለበት ዘመን እየሆነ መጥቷል እውነቱ። የሰው ክብር ቢቀል ነው። ቁሳዊነታችን ስለጨመረ ነው። ትውልዱ ፍጹም ቁሳዊ ስለሆነ ስለሚበላና ስለሚጠጣ ብቻ የሚያስብ ስለሆነ የሰው ክብር አያውቅ። ሰው እግዚአብሔር የገዛው ነው፣ በእግዚአብሔር የተገዛ ነው ብሎ እግዚአብሔር የተከፈለለት ነው ብሎ ማሰብ ስላቃተን ማለት ነው። እናቶቻችን ልጆቻቸውን እንዲወዱ የሚያደርጋቸው ምንድነው? ምጥ ነው። ጌታ የጸሎት ሐሙስ ዕለት ማታ ካስተማራቸው ትምህርቶች አንዱ ምጥ ነው። እንዲሁ የጸሎት ሐሙስ ዕለት ለምን ስለ ምጥ ያስተምራል? ይደንቃል እኮ። መከራችሁ እንደ ምጥ ነው ብሎ ይነገራል። የእናንተ መከራ እንደ ምጥ ነው። ልትወልድ የተቃረበች ሴት ምጥ በተያዘች ጊዜ ትጨነቃለች። ልጇን በወለደች ጊዜ ግን ይላል መከራዋን አታስታውሰውም ይላል። ለምን ይልና እስመ ወለደት ብእሴ በውስተ ዘዓለም፣ በዚህ ዓለም ሰው ስለወለደች ይላል። ሰው ስለወለደች ግን ምጡን ረሳቸው አለ። ለምን ይባል? ሰው በእግዚአብሔር መልክ የተፈጠረ ነው። ሰውን ማየት እግዚአብሔርን ማየት ስለሆነ ሕፃኑን ስታይ መከራውን የምትረሳው የእግዚአብሔር መልክ ሁሉን ስለሚያስረሳ ነው። እግዚአብሔር ሁሉን የሚያስረሳ ሐዘኔን የሚሽረው በምንድነው? በአርአያው በመልኩ በመፍጠሩ ነው። ሰው የኔ ያህል ክብር ያለው ነው። ስለዚህ መንግስተ ሰማያት በእርሻ ውስጥ የተዳፈነች ዕንቁ ትመስላለች። እርሻውም ይህ ዓለም ነው፣ ወርቁም አዳም ነው። እግዚአብሔር ያለውን ሁሉ ለሰው ልጅ ከፈለ። ለሰው ልጅ ከፈለ። ያለውን ሁሉ ማለት ክብሩን፣ ጌትነቱን፣ ምልአቱን፣ ጽፋቱን፣ መንግስቱን እንደ መቀማት ሳይቆጥር ለሰው ልጅ ከፈለ ብለው ይናገራሉ። በዚህ ውስጥ ተመልከቱ። በመከራ ውስጥ ድነት እንዳለ ስላወቀ ነው ጌታን ሁሉ መከራ የተቀበለው። በግርፋቱ ውስጥ በቁስሉ ውስጥ የምእመናን ፈውስ ስላለ ይቆስል ነበረ። በመታሰሩ ውስጥ ምእመናን ስለሚፈቱ ይታሰር ነበር። ምራቅ ሲተፋበት ምእመናን ከኃጢአት ስለሚነጹ ሲተፋበት ይታገስ ነበረ። አይሁድ ግን ይጠሉት ብቻ ሳይሆን ይንቁት ስለነበር ምራቃቸውን ይተፉበት ነበረ። ይህ የምራቅ መተፋት ለዓለም ከኃጢአት መታጠብን አምጥቷል። ሎሚ የተባለው እሱ ነው። መራራ ነው። በአምላክ ፊት ምራቅ ሲተፋበት፣ ባልንጀሮቻችን እንኳን ምራቅ ሲተፉብን እንሰቀቃለን። በእግዚአብሔር ፊት ምራቅ ሲተፋበት እንዴት ከባድ መራራ መከራ ነው። ግን በዚያ ውስጥ የምእመናን ድነት አለና ክርስቶስ እንደ ሎሚ በሚመር መከራ ውስጥ ለምእመናን የሚያነጻና የሚፈውስ ድነትን የሚሰጥ መከራን ተቀብሏል፣ ሕይወትን ሰጥቷል። ቅዱስ ስምዖን ዘአምድ በዓርብ ግብረ ሕማማት ላይ እንዲህ ብሎ ይናገራል። እኔን ወደ አንተ ልትስበኝ አንተ በገመድ ተጎተትክ ይላል። ሲጎተት አምላክ ዓለምን በእጁ የያዘ አምላክ በገመድ እየተጎተተ ሲሄድ እጅግ ፍጡራንን ሁሉ የሚያስደነግጥ መከራ ነው። ግን በዚያ ውስጥ ምእመናን ወደ ሰማይ የሚሄዱበት መሰላል ተዘርግቶላቸዋል። ይሄ መከራ ሎሚን ያስመስላል። ልክ እንደዚሁ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የተቀበሉት መከራ ሎሚን ይመስላል። ወንጌል እንደዚህ ናት። አባቶቻችን ሲሰደዱ ርስት እንዳላውቀው ስለሚያውቁ ነው። የሚራቡት በክርስቶስ እንጠግባለን ብለው ነው። የሚጠሙት ክርስቶስን እንጠጣለን ብለው ነው።
የሚራቆቱት እሱን ለመልበስ አስበው ነው። የወንጌል ኑሮ እንደ ሎሚ ይመራል፣ እንደ ማር ይጣፍጣል ማለት ነው። የእመቤታችን ኑሮ፣ የሰማዕታት ኑሮ፣ የመነኮሳት ኑሮ፣ የባይታውያን ኑሮ ሁሉ የሎሚ ኑሮ ነው። ነቃፊ ሲመጣ ክርስቶስን የሚያሳብን የራሱን ክርስቶስ የሚሰብክ ሲመጣ በትንቢተ ነቢያት መሰረትነት እንመዝነዋለን። ስለዚህ በበር የማይገባ ሌባ ነው፣ በበጎች በር የማይገባ ሰው እርሱ ሌባ ነው፣ በመስኮት የሚመጣ ካለ እርሱ ሌባ ነው ብሎ ነግሮናል ጌታችን ኢየሱስ ክርስቶስ ራሱ። የበጎች በር የተባለው ትንቢተ ነቢያት ነው። በዚያ በር መጥቶ ከትንቢተ ነቢያት አንዱ ለምሳሌ አንዱን ብንጠቅስ ኢሳይያስ ክርስቶስን ምን ብሎታል? ዘስልጣኑ ዲበ መትከፍቱ ብሎ ተናግሯል። አለቅነት በጫንቃው ላይ ነው ይላል ኢሳይያስ 9:6 ላይ። አለቅነት በጫንቃው ላይ ነው ምን ማለት ነው? አለቅነትን ከወዲያ ሆና የሚበደራት ከሱ የሌለችና ከመዝገብ የሚበደራት የሚለምናት አይደለችም። አሳየ ሕይወት ወሃቤ ሕይወት ወሃቤ ሀብታት ነው። ቅዱስ ያሬድ ምን ይላል? ክርስቶስን ሲገልጠው አሳየ ሕይወት ይለዋል። ሕይወትን ዋጋ አድርጎ የሚሰጥ የሕይወት ራሷ፣ የሕይወት ጌታዋ፣ የሕይወት አምላኳ ራሱ ሕይወት የሆነ ማለት ነው። ማዳን፣ መግደል፣ የዓለማት ጌታ መሆን ተበድሮ ተቀብቶ ተሹሞ ያይደለ የባሕርዩ የሆነ ዘስልጣኑ ዲበ መትከፍቱ። በዚህ በር የማይገባ ሰው የሃይማኖት ሰራቂ ነው፣ የሃይማኖት ወንበዴ ነው። ወንበዴና ሌባ ይለያያል። ሌባ ካዩት ይሰርቃል፣ ካላዩት ይሰርቃል፣ ካዩት እንዴት ዋላችሁ ይላል። ወንበዴ ደግሞ ባያዩትም ይሰርቃል፣ ቢያዩትም በጥፊ በርግጫ ብሎ ይወስዳል። ሰይጣን ወንበዴም ሌባም ነው። ልጆቹ መናፍቃንም ሌባም ወንበዴም ናቸው። በስብከት እሺ የሚላቸው ካለ በስብከት ይወስዳሉ፣ ጊዜ ካገኙ ጉልበት ይጠቀማሉ። ሌባና ወንበዴ በርን አይጠቀምም፣ ሰብሮ ይገባል እንጂ የሥርዓት አጥርን የሚደመስስ እሱ ሌባ ነው። ይህ እንዳይሆን እግዚአብሔር ትንቢተ ነቢያትን አስቀድሞ አናግሯል። ከዚያ በላይ ደግሞ እግዚአብሔር ትንቢተ ነቢያትን ያናገረበት ምክንያት ለምሳሌ የዛሬውን እንኳን ዮናስን ያናገረበት ምክንያት የምሕረት አምላክ መሆኑን ለማመልከት ነው። የምሕረት አምላክ የተጠማ ሰው ውሃን ፈልጎ ሊጠጣ እንደሚቸኩል ክርስቶስ ለምሕረት ይፈጥናል ይላል። ዘንተ እብል ለለ ተመይጡ ሀበ ንስሐ ይላል አባ ጊዮርጊስ። ይህን የምለው ግን ወደ ንስሐ በር ለሚመጡ ነው፣ ካልሆነ ግን የምሕረት በር የተዘጋባቸው ናቸው ይላል። የምሕረት ችኮላውን ለማመልከት የክርስቶስን መወለድ እኛ ብቻ አልነበር የምንፈልገው፣ እሱም ይፈልገው ነበረ። እግዚአብሔር ራሱ የምሕረት ይፈልጋል። ለምን? የእግዚአብሔር ውዴታው፣ ስምረቱ፣ ፈቃዱ ምንድን ነው? ሰውን ማዳን ነው። እንዲሁ እግዚአብሔር የሚወደው ነገር ምንድን ነው ስትሉ ሰው ነው። አቡነ ዘበሰማያት ስንጸልይ ምን እንላለን? ወይኩን ፈቃድከ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ፈቃዱ ምንድን ነው የሚለውን ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ። የእግዚአብሔር ፈቃዱ ምን መሰለ? የእግዚአብሔር ፈቃዱ የሰው መዳን ነው ይላል። የእግዚአብሔር ፈቃዱ ሌላ ምንም አይደለም። የዚህ ሰማይ በጽሬት ባለመለወጥ ጸንቶ መኖር ለሰው ነው። የከዋክብቱ ድምቀት ለሰው ነው። የፀሐይ የጨረቃ ማሸብሸብ ለሰው ነው። ምድር ጽጌያትን መልበቷ፣ ፍሬያትን መስጠቷ፣ ጣዕም መዓዛ ሲል ማበለጸጋቸው፣ እጽዋቱ በዚህ ማሸብረቃቸው ለሰው ነው። የእንስሳቱ ግዝፈት ለሰው ነው። የምድር ስፋት፣ የውቅያኖስ ጥልቀት ለሰው ነው። የሰማይ ምጥቀት ለሰው ነው። የመላእክት ትጋት ለሰው ነው። ሁሉም ለሰው የተሰጠ ነው። ስለዚህ እግዚአብሔር ከሰው በላይ የሚወደው ነገር የለም። ዛሬ እንደምታዩት ዕቃ ነው ከሰው የሚበልጠው አይደለም እንዴ? አሁን ዛሬ ዓለም ሰልጥኗል ይባላል። የሰለጠነው ግን ዕቃ ነው እንጂ ሰው አልሰለጠንም። ሰው ወደ መጠጥ ባህር ሲዘግጥ ብረት ክንፍ አውጥቶ አውሮፕላን እየተባለ ይበራል። ብረት ሰልጥኗል፣ ሰው ግን አልሰለጠንም። መሰልጠን ማለት ቃሉ እኮ ግዕዝ ነው። ምንድነው መሰልጠን? ስሉጥነት ምን ማለት ነው? ስሉጥ መሆን ማለት
ከሃሊነት ማለት ነው። ባለ ኃይል መሆን ማለት ነው። ቻይነት ማለት ነው። ራሱን ለመግዛት አቅም ያቃተው ትውልድ እንዴት ሰለጠንኩ ሊል ይችላል? አቅም የሌለው ኃጢአቱን መግታት ያቃተው ጦርነት አያስፈልገው፣ ካራ አይስልለት፣ ጦር አይነጥቅለት፣ ጋሻ አይነጥቅለት፣ ጦር አይነቀንቅለት፣ ዝናር አይታጠቅለት። ኃጢአትን ለማቆም ውረድ እንውረድ ብሎ የሚወርደው የለ። ህሊናን መጠበቅ ሕዋሳትን መሰብሰብ ብቻ ነው የሚያስፈልገው። ለዚህ እንኳን ደካማ የሆነ ሰው ስልጡን አይደለም። ታዲያ እግዚአብሔር ይህንን ሰውን የማዳን ፍጥነት ስለነበረበት ፈጥኖ መጣ። ሌላው ቀርቶ ታውቃላችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ክሱ የተመሰረተው ሌሊት ላይ ነው፣ ሐሙስ ማታ። የማን ክስ ሐሙስ ማታ ተመስርቶ ዓርብ ለሞት ያበቃል? የሱ ብቻ ነው። ለምን? ሰውን ሊያድን ቸኩሏልና ሊከራከራቸው አልፈለገም። ዝም አለ። ቢከራከራቸውማ ጸጥ እንደሚያደርጋቸው ይታወቃል እኮ። አያደርጋቸው ያደርጋቸው። ዝም ምንድነው? መከራከሩን ተውና ወደ ታች የሚፈሰውን ወንዝ ወደ ላይ ፈሰስ ብሎ ጠርገው ሰዳቸው ቢል አያደርግም? የቆሙበትን ምድር ተሰንጥቃ ተሰንጥቀሽ ዋጭ ቢላት ትውጣቸዋለን። ሰማይን ተደፋባቸው ቢል ይደመስሳቸዋል። እርሱ እንደው ከሰማያት የመጠቀ ከምድር የጠለቀ ከአድማስና ከናጀብ ወዲያ የሰፋ ነው። ታዲያ ለምንድን ነው ይህን ሁሉ ዝም ያለው? የሰው ምሕረት እንዲፈጥን የእሱ ፍርድ እንዲፋጠን አደረገ። ፍጹም የምሕረት አምላክ ስለሆነ ማለት ነው። የምሕረት አምላክ ዓለም በሙሉ እየገባ በምሕረቱ ሲታጠብ የማይደፈርስ የቸርነት ባህር ክርስቶስ ነው። ሰው ሁሉ ከሱ ይታጠባል። የዓለሙ ርሳት ግን እርሱን አያደፈርሰውም። ሕጽበተ መድኃኒት ኢየሱስ ክርስቶስ ነው። ለዚህ ቸኩል ስለነበረ ትንቢት ያናግራል። እንደ ቸኮለች እናት ማለት ነው። ልጇን ልታበላ የቸኮለች እናት አይዞ እየመጣው ነው፣ አብስዬ እንጀራውን ይዤልህ እየመጣው ነው ትላለች። እግዚአብሔርም አይዟችሁ እየመጣው ነው ለማለት ትንቢተ ነቢያትን ያናግራል። ከአዳም ጀምሮ 6 ወር ሲቀረው እንኳን ዮሐንስን ላከ እንጂ ያለ አጽናኝ እግዚአብሔር ፍጥረቱን ትቶ አያውቅ። እየመጣው ነው። ለ6 ወሯ እንኳን እግዚአብሔር አጽናኝ ልኳል። ለዚህ ነው በወንጌል መራህን እውሩን ዓለም እግረ ልቡናችን ወደ ፍቅር፣ ወደ ወንጌል፣ ወደ መንግሥተ ሰማያት፣ ወደ ንጽሕና፣ ወደ ቅድስና፣ ወደ ክህነት፣ ወደ ቁርባን፣ ወደ ምጥቀት፣ ወደ መራቀቅ፣ ከድንቁርና ወደ መራቀቅ፣ ወደ ጥበብ፣ ከባርነት ወደ ልጅነት፣ ካለማወቅ ወደ ወንጌል፣ ከጣዖት ወደ አምላክ መለስከን፣ እግራችን አቀናህልን። በዚያ እስከምትመራን ድረስ ደግሞ በነቢያት ስታጽናናን ቆየህ ይላል። ስለዚህ ትንቢተ ነቢያት መጽናኛ ነበር። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ምን ይላል? የታሰረ ሰው አይዞ ነገ ትፈታለህ ሲሉት ደስ ይለዋል። ያመመው ሰው ሳምንት ትድናለህ ሲሉት ደስ ይለዋል። የተራበ ሰው ነገ ታገኛለህ ሲሉት ደስ ይለዋል። ክርስቶስ በዚህ ጊዜ ይወለዳል እያሉ ነቢያት ትንቢት መናገራቸው ኃጢአት ላሰረው ሕዝብ የመፈታችን ዘመን መጣ ብሎ ደስ እንዲለው ነው። ሰው ቢያጣም የሚያገኝበት ቀጠሮው ቅርብ ከሆነ ደስ ይለዋል። ነቢያት ትንቢት መናገራቸው ስለዚህ ነበረ። ዛሬ ግን ነቢያት ሲወዱት በነበረው ዘመን ደርሰንበት እንቀልድበታለን። ቅዱስ ዮሐንስ ዘእስክንድርያ ሃይማኖተ አበው ላይ እንዲህ ብሎ ይናገራል። ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ፣ ይህ ዘመን ንስሐ ለሚፈልግ ሰው የተዘጋጀ ነው ይላል። ቆሽሸናል ብንለው የንጽህናና የቅድስና ባህር ራሱ አለ። ደክመናል ብንለው እናሱን እንመረኮዛለን። እርቦናል ብንለው ስጋውን ያበላናል። ጠምቶናል ብንለው ደሙን ያጠጣናል። ርስታተናል ብንለው ገነት ያገባናል። ብቸኞች ነን ብንለው በመላእክቱ ያጅበናል። በዚህ ዘመን ግን እንቀልድበታለን። አብዲ ነውር በጊዜ ማይረር፣ ሰነፍ ሰው በመከር ተኝቶ ይለምናል። ሰዎች ሲዘሩ ሲያጭዱ ተኝቶ ከሰዎቹ አውድማ ሂዶ አውድማ አቅማዳ ጠቅሎ እባካችሁ ስጡኝ ይላል። የማይሆን ነገር ነው። የእግዚአብሔር ልጆች የእግዚአብሔር ምሕረት የተከፈተ ደጅ ነው። የሚዘጋበት ጊዜ ግን አለው። ክፈትልን አርኅወነ ብንለው አማን አማን ብለክን ከመያመረክን እውነት እላችኋለሁ አላውቃችሁም የምንባልበት ጊዜም አለ። በተከፈተበት ዘመን እንድንገባ አምላክ ቅዱሳን ፍጥነቱን ያድለን። ናስተፋጥን ከመንባ ውስጥ ረፍቱ ለእግዚአብሔር ይላል ቅዱስ ጳውሎስ። ወደ እግዚአብሔር ረፍት እንድንገባ ፍጥነት ይኑረን።
ዘገምተኞች አንሁን፣ ቀጠሮ አናብዛ፣ ዳተኝነታችን ይቅርብን ብሎ ይናገራል። ይሄን ለመናገር እግዚአብሔር ትንቢት ሲያናግር ቆየ። ምሕረቱን ቸርነቱን ለመግለጥና ለማጽናናት። በጣም የሚያስደንቀው ደግሞ እግዚአብሔር ነቢያቱን ከነቢያት አንዱ ሕዝቅኤል ነው። እነዚህ ነቢያት በየት ነበር ያናገራቸው? ባቢሎን ውስጥ ነው። ይህ ዘመን የትውልድ እንደ አመካኝ ነው። እንደ አመካኝ የትም ሆኖ መጽደቅ ይቻላል። ክርስቲያን ከጣፈጠ የትም ቢሆን ያጣፍጠዋል። አባ ጊዮርጊስ ኢትዮጵያዊ ምን አለ? ድንግል ማርያም ልጅሽ ከወደደኝ ፍጥረት ሁሉ ወዳጄ ነው፣ ልጅሽ ከጠላኝ ግን ሁሉም ይጠላኛል አለ። የእግዚአብሔር ወዳጅ ለሆነ ሰው እባቡም ዘመዱ ነው፣ ዘንዶውም ዘመዱ ነው፣ አይጥ ጉርጡም ዘመዱ ነው፣ አንበሳውም አብ ጉድጓድ ቆፍሮ ይቀብረዋል። ዛፎች ራሳቸው ተሰርተው ማዕበልን ያሻግሩለታል፣ ዘመድ ይሆኑታል። አላያችሁም አቡነ ተክለ ሃይማኖትን ንጉሡ አንጠልጥሎ ዛፍ ላይ ቢሰቅላቸው አንተ የእግዚአብሔር ሰው አንተን መሸከም አልችልም ውረድልኝ ብላ ዛፊቱ ዘንበል ብላ ወርዳቸዋለች። እግዚአብሔርን ለሚወድ ሰው ወዳጁ ብዙ ነው። እግዚአብሔር ለሚወድ ሰው ባቢሎንም ሆኖ ለእግዚአብሔር ምድር በመላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ምድር በሞላዋ የእግዚአብሔር ናት። ጉድጓድ ውስጥ ሆኖ መጽደቅ ይቻላል። ባቢሎን ውስጥ ሆኖ እግዚአብሔርን ማየት ይቻላል። በድብልቅልቅ ዓለም እየበዛ ስለምኖር አጠገቤ ጭፈራ ቤት ስላለ፣ ዘፈን ስለበዛ፣ በኢንተርኔት ብዙ ነገር ስለሚለቀቅ፣ ድራማው ስለበዛ፣ ፊልሙ ስለበዛ፣ ፍልስፍናው ስለበዛ፣ ሳይንስ ስለሚያውከኝ ማለት አይቻልም። ባቢሎን ሆኖም እግዚአብሔርን ማየት ይቻላል። የክርስትና ወጉ እሱ ነው። ድንጋይ ጨለማ ሲመጣ ድንጋይ ይደበቃል፣ ኮከብ ይደምቃል። ንጹሕ ክርስቲያን በመከራ ዘመን ይደምቃል። ለክርስቲያን ክፉ ዘመን መድመቂያው ነው፣ ለጅል ሰው ግን መደበቂያው መጥፊያው ነው። ክፉ ዘመንን የምናልፍበት ማይ ብዙ እይክላ አጥፈውታ ለፍቅር ዋፍላ ግን እያንቀለቅልዋ የፈሳሽ ብዛት፣ የወንዝ ብዛት፣ የጎርፍ ብዛት የፍቅርን እሳትነት አያጠፋትም። ፍቅር ምንድን ነው? እሳት ነው። እግዚአብሔርን መውደድ እሳት ነው። መንፈስ ቅዱስ ለምን በእሳት ተመስሎ ወረደ የሚለውን ቅዱስ ቄርሎስ ሲተረጉም እስመ ያነድዶሙ በፍቅሩ ለላ ያፈቅርዎ ይላል። የሚወዱትን በፍቅሩ እሳት ያቀልጣቸዋልና ስለዚህ ምክንያት መንፈስ ቅዱስ በእሳት ተመሰለ ይላል። የእግዚአብሔርን የመውደድ ፍቅር በዓለም ጎርፍ አይጠፋም። እግዚአብሔርን የሚወዱበት የፍቅር ምሰሶ የኃጢአትና የፍልስፍና ጎርፍ አይነቅለውም። የጸና ልብ ምንጊዜም እንዳንበሳ የተማመነ ነው፣ ተማምኖም ይኖራል። ባቢሎን ውስጥ እግዚአብሔርን ያዩት አባቶች አሉ። በዚህ ክፉ ዘመን እግዚአብሔርን ለማየት ያብቃል። ምንድነው ክፉ ዘመን? እኛው ነን እኮ ክፉዎቹ። በዚህ ክፉ ዘመን ፀሐዩም ፀሐይ ነው፣ ሰማዩም ሰማይ ነው፣ ምድር ምድር ናት። የከፋ ነው እኛው ነን። በክፉ ትውልድ መካከል ደግ ሆኖ መገኘት ይቻላል። በምንም ማመካኘት አይቻልም። እንዲያውም ተመልከቱ፣ እዚያ ውስጥ ሕዝቅኤል፣ ዳንኤል፣ ኢሳይያስ እነዚህ ሁሉ ኢሳይያስ በተለይ ዳንኤል፣ ሕዝቅኤል ባቢሎን ነው እግዚአብሔርን ማየታቸው እንዲያውም የክርስቶስ ሁሉ ምሳሌ ሆኖ ተገልጧል። ዓይናቸው በምድር እያለ በአውሎና በነፋስ ተመስሎ በደመና ተመስሎ ስዋሬ የእግዚአብሔርን ስውርነት አይቶታል። በደመና በአውሎ በነፋስ በጭጋግ ተመስሎ አይቶታል። የኪሩቤልን ግርማ የሱራፌልን አክናፍ መንኮራኩሩን በሊቃውንት ትርጓሜ የሚመሰለውን የክንፋቸውን መያያዝ ያንዱ መልአክ ክንፍ ከአንዱ መልአክ ክንፍ የተያያዘ እንደሆነ የያሬድ ከቄርሎስ የቄርሎስ ከአፈወርቅ የአፈወርቅ ከዲዮስቆሮስ ትምህርታቸው የተሰናሰለ የተሰናኘ የተስማማ አንድ ፍቅር እግዚአብሔር አስማምቷቸዋልና በጣዕመ መለኮቱ ተቀምመው በጽዮን መለኮቱ ጣፍጠው በመዓዛ መለኮቱ ምዑዛን ሆነው ይናገራሉና ትምህርተ ሃይማኖታቸው፣ አክናፈ ሃይማኖታቸው፣ አክናፈ ምግባራቸው፣ አክናፈ ትርጓሜያቸው የተዋሃደ ነው። ለመናፍቃን ግን ኅብረት የላቸውም። ሄኖክ ምን አለ? እርስ በርሷ የማትቀራረብ በረሃ አየው ይላል። እርስ በርሷ የማትቀራረብ በረሃ የተባሉ መናፍቃን ናቸው። ኦርቶዶክስ ተዋህዶን ለመውጋት ይስማማሉ፣ እርስ በርሳቸው ግን አይስማሙም። ባስተምሮም ራሱ አንድ አይደለም። አንዱ እያፈነገጠ አንዱን ይሰድባል።
እውነትን ለመንቀፍ ግን ተስማምተው አንድ ይሆናሉ።